የጌታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። በሳምንት አንዴ እንደምናደርገው አንድ ስለዳንበት እናመሰግናለን። ላልዳኑ በሁለተኛ ደግሞ ላልዳኑ የምንጸልይበት የምንማለድበት ነው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ሁሉ ጊዜ እንደምነግራችሁ የዳንበት ተአምር፣ የዳንበት ምስጢር፣ የዳንበት ኃይል፣ የዳንበት ስልጣን ሁሉ ጊዜ ማመስገን አለብን። በሳምንት አድር ጊዜ ይሄንን እኛ የምስጋና ባለ ዕዳዎች ነን። እኛ እንደ አልቅት ዝም ብለን አምጣ ኖ የሰጠን ይበልጣል። ቤት ከመሰጠት አረ የዘላለም ህይወት አረ ቀልድ አይደለም እናንተ። የዘላለም ህይወት በደንብ እንዲገባን ያስፈልጋል። የተሰጠን እኮ በምንም ልናገኘው የምንችል አይደለም። አብን አስደስቶት በቃ ይሄን የፈጠረው ፍጥረት ምን ያስደስተዋል? ምን አስደስቶት አብ ተቀብሎ እግዚአብሔር ፊት መቅረብ እንችላለን? ምን አስደስቶት የኃጢአት ስርየት ሊሆን ይችላል? ራሱ የመዳንን መንገድ ራሱ አመጣ። ይቅርታን ይዞ ራሱ መጣ። አረ ይግባን። እግዚአብሔር ይቅርታ ይዞ ሲመጣ ኢየሱስ ክርስቶስን ላከው። ኢየሱስ ክርስቶስ ወደኛ መጣ። የይቅርታን መንገድ ይዞ፣ የንስሐን መንገድ ይዞ ከአብ በአዳም የተነሳ የወጣንኛ የዘር መርገም የዘር ኃጢአት ያለብንኛ በራሳችን ብዙ ኃጢአቶች ያለብንኛ አብ ፊት መቅረብ የማንችል እኛ እግዚአብሔር ፊት ምንም ነገር ቢቀርብ ሊያስደስተው የሚችል ነገር የለም። አንድ ኢየሱስ ክርስቶስ ሊያስደስተው የኃጢአት መስዋዕት አድርጎ ያቀረበው እሱን በማመን የዳንን እኛ የምስጋና ግዴታ አለብን። የምስጋና የማመስገን ግዴታ። እናመስግነው እግዚአብሔርን፣ ከፍ እናድርገው እግዚአብሔርን። ስምህ ለዘላለም የተባረከ ይሁን። የመዳንን መንገድ ወደኛ ያመጣ ስምህ ለዘላለም የተባረከ ይሁን። የዳንበትን እናመሰግናለን። ድነናልኛ። ስምህ ለዘላለም የተባረከ ይሁን። መርሳት የለብንም። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እንደዚህ ይላል በኤፌሶን 2 ከቁጥር 1 ጀምሮ ስለ ዳንን ስለ የትናንትና ህይወታችንን የዛሬ ህይወታችንን እያነሳ የሚናገርበት ስፍራ ነው። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። የትናንትና ህይወት በበደላችንና በኃጢአታችን ነበርን። ሙታን ማለት ከእግዚአብሔር ጋር እንደሚታወቀው ህብረት የማያደርግ አንድነት የማያደርግ እግዚአብሔር የማይሰማው የማይቀበለው የሞተ ማንነት ማለት ነው። ለእግዚአብሔር የሞተ ማንነት ነበረን ማለት ነው። በዚህም የዓለምን ክፉ መንገድ ተከተላችሁ፣ በአየር ላይ ላሉት መንፈሳዊያን ኃይላት ገዢ ለሆኑ አሁንም ለእግዚአብሔር በማይታዘዙት ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበረ። እኛም ሁላችን በአንድ ወቅት የስጋን ምኞታችንን እያረካን መንገዱን እየተከተልን በመካከላቸው እንኖር ነበረ። እንደ ሌሎች የቁጣ ልጆች ነበርን ይልና እንደዚህ ይላል። ነገር ግን ያው በቃላችን የምናውቀው አፍራሽ ኃይል ነው። በመንደራችን አሁን የሆነ ግሬደር ምናምን ይዞ በቃ ድንጋጤ ይፈጥራል። አፍራሽ ኃይል መጣ ይባላል። ቤት አሁን የትላንትና ህይወታችን ደረመሰው ይሄ ቃል። የትላንትና ማንነታችን ምልዝ ገለባበጠው ይሄ ቃል። ነገር ግን የሚለው ከተተው የትላንትና ህይወት አይመለከትን። የትላንትና ኑሮ አይመለከትን። የትላንትና ምን አሁን ነበርን አሁንስ ኢየሱስ ክርስቶስ ስሙ። ለዚህ ነው ማመስገን ያለብን። ነገር ግን በምህረቱ ባለጠጋ የሆነ ኢየሱስ ተባረክ። የምህረት ባለጠጋ፣ በምህረት ሀብታም፣ በምህረት ብዙ ምህረት ያለህ፣ በምህረት ባለጠጋ ነህ። ምህረትህ ብዙ ነው። ምህረትህ አይሰፈርም። ምህረትህ አይቆጠርም። ስለዚህ ምህረቱ ባለጠጋ ነው። ከቁጥር በላይ ነው። ከመስፈር በላይ ነው። ከምናውቀው በላይ ነው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ የሆነ እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ። ሃሌሉያ! በጸጋ ነው። እግዚአብሔርም ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከሱ ጋር አስቀመጠን። ታዲያ ከዚህ በላይ ምን ማመስገን አለብን? ምን እናመስግን? አይናችን ተከፍቶ ብንመለከት እኮ የተጠናቀቀ ያለቀ የኛ መሄድ ብቻ የሚጠበቅ የኛ መሄድ ብቻ ሲጠበቅ ሄደን ቦታው ላይ እንገባለን። ሄደን ክርስቶስ ውስጥ እንጨመራለን። ሄደን የተጠናቀቀ እህቴ የዳንበትን ህይወት እንዳትለቅ፣ የዳንበትን መንገድ እንዳትለቅ። ይሄ ይጠብቃል። ይሄ የጠበቀ ሌላ ህይወት እንዳትኖር። ከመዳን መንገድ የሚያስወጣ ብዙ መንገዶች አሉ። ብዙዎች ስተዋል። ብዙዎች አያዋጣም ብለው ብዙዎች ኢየሱስ ክርስቶስን አንፈልግም ብለው ሄዱ። ኖ እኛ ይሄ ገብቶናል። ይሄ ዓለም ለኛ የተዘጋጀ ነው። እንዳያመልጠን ወንድሜ። ስለዚህ እናመስግነው እግዚአብሔር። እኛ ድነናል። እኛ አመልጠናል። እኛ የዘላለም ህይወትን ወርሰናል። እኛ በክርስቶስ ኢየሱስ በጸጋ እንዲሁ በጸጋ በማመን በክርስቶስ ስለኔ በደል የሞተ አለ። ስለኔ ኃጢአት የሞተ አለ። ስለኔ የተቀጣ አለ። ቅጣቴን የወሰደ አለ። እኔ ማልችለው የቻለልኝ አለ። እኔ ማልችለው የተቀበለልኝ አለ። ኢየሱስ ክርስቶስ ስምህ ለዘላለም የተባረከ ይሁን። ምሕረትህ ገነነ፣ ፍቅርህ ገነነ፣ ሰላምህ ገነነ። እናመሰግናለን። ከምንም በላይ የዘላለም ህይወት የሰጠን ከድንቅ በላይ ድንቅ ነው። ከተአምር በላይ ተአምር ነው። ከሁሉ ነገር በላይ የዳንኩበት ምስጢር ኃይል
አመሰግናለሁ፣ አከብረሃለሁ፣ አድነኸኛል። ኢየሱስ ክርስቶስ ስምህ ለዘላለም የተባረከ ይሁን። አሁን ደግሞ ያልዳኑ በዙሪያችን በጣም ብዙ አሉ። ስለነሱ እንጸልያለን። ያው እንደሚታወቀው ቅድም እንዳነበብኳችሁ አሁንም ለሚሰራው ይላል አይደል? በዚህ የዓለም ክፉ መንገድ ተከተላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነው አሁንም ለእግዚአብሔር በማይታዘዙት ሰዎች ላይ ለሚሰራው እነሱ አይደሉም፣ መንፈስ ነው እየሰራባቸው ያለ። እኛም ልክ እንደዚህ ነበርን አይደለ? አምልጠናል። አንፍረድባቸው፣ እንዲያመልጡ እንጸልይላቸው። እንዲያመልጡ አሁንም መንፈስ ነው የሚሰራባቸው። ክፉ ዓለም ነው የሚሰራባቸው። ክፉ መንፈስ ነው የሚሰራባቸው። ክፉ ኃይል ነው የሚሰራባቸው። ክፉ ስልጣን ነው የሚሰራባቸው። ግን እኛ ከማለድን ያመልጣሉ። እኛ ይዘናቸው እንጩህ። ታዲያ ለምንድን ያለ ነው ወንጌል ገብቶን የተቀመጥነው? ለምንድን ነው የተቀመጥነው? ወንድሜ እህትህ መዳን ይሁንላት፣ ወንድምህ መዳን ይሁንለት፣ እህቶቼ ወንድሞቼ መዳን ይሁን፣ እናት አባቶች መዳን ይሁን። እግዚአብሔር አባቶ ሲኦል ክፉ ነው። ከዚህ ምድር ከተለዩ በኋላ እዛ ምርጫ የለም። በምድር እያሉ ምርጫ አላቸው። ማንም ቢሆን እኔ ማምነው ይሄን ነው። በምድር እያለ ሰው ምርጫ አለው። ግን ከዚህ ምድር ከተለየ በኋላ ስጋ ወደ መበስበስ ከሄደ በኋላ ሰው ምርጫ የለውም። ምርጫው ይነፈጋል። በምድር እያለ ግን ምርጫ አለው። እባካችሁ ዛሬ ኢየሱስ ክርስቶስን ምረጡ። ኢየሱስ ይሻላችኋል የምንለው በልማድ የሆነ እንትን ብለን አይደለም። የዘላለምን ሕይወት አይተን ነው። ከሲኦል አምልጡ። ከሲኦል መዳን ይሁንላችሁ። ከሲኦል የሚያመልጠው አንድ ኢየሱስ ነው። ከሲኦል የሚያስመልጠው አንድ ኢየሱስ ነው። ከሲኦል በእርግጠኝነት የሚያስመልጠው በእርግጠኝነት 100% ሆኜ የምናገረው ኢየሱስ ነው። የትኛውም ሃይማኖት እንደዚህ ጋራንትድ አይሰጥም። የትኛውም እምነት እንደዚህ አይነት ጋራንት ሊሰጥ የሚችል አለ። ኢየሱስ ነው የሚያድነው። በኢየሱስ ማምለጥ ይሁንላችሁ። በኢየሱስ ክርስቶስ መዳን ይሁንላችሁ። እህቴ ዛሬ መዳንን ተቀበል። ዛሬ መዳን ለቤትህ ይግባ። ዛሬ መዳን ለቤትሽ ይግባ። እግዚአብሔር አባቱ ብዙዎች አሉ መዳን ያለባቸው። ምህረት እንዲሆን እጸልያለሁ። ፈውስ እንዲሆን እጸልያለሁ። የዘላለም ሕይወት በራቸውን እያንኳኳ ነው። ማንም ደጁን ቢከፍትልኝ ከሱ ጋር እገባለሁ፣ ራት እበላለሁ ያልክ ኢየሱስ ክርስቶስ ዛሬ በደጅ ቆሞ ያንኳኳል። መዳን ይሁን አባ፣ መዳን ይሁን። አንድ ነፍስ ያምልጥልህ። አንድ ነፍስ ከሞት ወደ ሕይወት ትምጣልህ። አንድ ነፍስ ኢየሱስ ክርስቶስ ከሞት ታምልጥልህ ብለን እንለምናለን። እግዚአብሔር አባቶ ይህ ጸሎት፣ ይህ ቃል በአራቱም አቅጣጫ ምድር ላይ ስለሚበተን አባርካለሁ። በአራቱም አቅጣጫ ነፍሳትን ስለሚያድን አመሰግናለሁ። በአራቱም አቅጣጫ ሄዶ ይሄ ለአንድ ነፍስ ስለማለደ ከሞት ወደ ሕይወት ስላመጣ እግዚአብሔር አባቶ አመሰግናለሁ። ያመለጡ ብዙዎች ስላሉ እባርካለሁ። ያመለጡ፣ የተሰወሩ፣ የዳኑ፣ ከሞት ወደ ሕይወት የመጡ ኢየሱስ ክርስቶስ የበራላቸው ከላያቸው ላይ መጋረጃ የተነሳ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው የተቀበሉ ስላሉ አመሰግናለሁ። ክብር ሁሉ ለአንተ ለታላቁ ጌታ ይሆንልህ። እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን።